አንድ አባትን አንድ ልጅ እንዲህ አላቸው። አባ አላቸው። አቤት። እንዲያው እየረሳው እምቢ አለኝ አላቸው። እየረሳው እምቢ አለኝ ሲላቸው ምን ቢሉት ጥሩ ይመስላችኋል? አይ ልጄ መፍትሄውንስ ብነግርህ ትረሳው ይላል። መፍትሄውንም ብነግርህ ምን ትለዋለህ? ትረሳዋለህ እንጂ ምን ያደርግልሃል? አሁን እኮ በሞት ልንገራችሁ የመርሳት ችግር አለብን በሉ እንጂ። በጣም ደግሞ የሚገርመው የመርሳቱን ችግር መፍትሄም የመርሳት ችግር አለብን ነው። ገብታችኋል አይደለ? የመርሳቱን ችግር መፍትሄም እንረሳለን ማለት። አሁን መፍትሄውንም እንረሳለን። እየረሳን በታመናል። የመርሳት ችግር አለብን፣ መፍትሄውንም ረስተን። ስለዚህ ምን እናድርግ ካላችሁ እንናዘዝ፣ ወሬ ማጠራቀም እናቁም፣ ሰውነታችን ይንጻ። የዚያን ጊዜ ክፍት አይምሮ ይኖረናል። እንደ ቅዱስ ቄርሎስ የማጥናት ጸጋ ነበረው። ምን ይላል ተመልከቱ። አንድ ቃል ሲናገር ተመልከቱ። ወሶ ይሰሞ ለቀለም ያጸነው ባህዱ ጊዜ ወይ መስል ከመዘቀዳሚ ተምህረ። አንድን ቃል ከመምህሩ አንደበት ሲሰማ እንደተዳመጠው ብራና ላስ ያደርገዋል። አስቀድሞ የተማረው ይመስል ነበር ይላል። በልቡናችን ማደር ያቃተን በስጋዊ እውቀት ድሆች፣ በመንፈሳዊ እውቀት ድሆች የሆነው አይምሮአችን ስለሞላ ነው። ንጹሕ አይምሮ እግዚአብሔር ያድለን።